ለማመን የሚከብድ ነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶች እንዴት ናችሁ? ደህና ናችሁ? አለው ከኔ ጋር ሁሉ ሰላም አልሐምዱሊላህ። ሰብስክራይብ፣ ላይክ፣ ሼር ጋችሁ ስለምታበረታቱኝ እጅግ በጣም አመሰግናለሁ። እንዲሁም ደግሞ አዲሶች የደውል ምልክቷን እየተጫናችሁ ቤተሰብ መሆን ትችላላችሁ። ውዶች የምለቀው ቪዲዮ እንዲደርሳችሁ ማለት ነው። ወላሂ ማለት ነው። ሮዚ ቪዲዮን አስገባላችኋለሁ ማለት ነው። እና በባለፈ ምን ተባለ 15 ነው 16 ሚሊዮን ብር ሰርቆባት የአሜሪካን ማለት ነው ሰርቆባት ይዞ ጠፋ ተባለ። እሺ የተሰራ ኦኬ እንዳለ ቫይራል እኮ ነው የወጣው። እሷ የሰራችው ቪዲዮ የሃይማኖት እያዳመጠች ያ ነገር መስጧት ነው እያለቀሰች የነበረችው። ከዛች ቆርጡና ምን ያደርጋሉ እንዲላ ድምጽ ይጨምሩበትና እሷ እንድታወራ አድርገው ማለት ነው። አሁን እኮ ቴክኖሎጂ ሰልጥኗል። ማገናዘብ የሚባል ነገር አለ። አንድ ሰው የሆነ ነገር ሰራ ከዚያችን ተከትሎ ያችም ትልቁም ትንሹም ዩቲዩበሩም ቲክታኩም ያለውም የሌለው በቃ ተነሱ በዛ ተከትሎ ይሰራል። ምን ማለት ነው? ይሄን ያለ ክፋት በሰው ላይ የሰው ህይወት ማበላሸት ይሄ ምን ማለት ነው? ወላሂ በጣም የሚያሳዝንና በጣም የሚያሳፍር ነገር ነው ማለት ነው። ምንድነው ከብት ይመስል አንድ ሰው የሆነ ነገር ሰራ በቃ የዛን ያነሳና ከዛ ቀጥ ብሎ ከዚያኛውን በቃ ሁሉ በቃ ያነሳና እየቆራረጠ ሰረቀው 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 ሰረቀው። ይሄ እኮ በራስ አለመተማመን እኮ ነው። በራሳችሁ ብትተማመኑማ መጀመሪያ ታጣራላችሁ። ውሸት ይሁን እውነት ይሁን ተረጋግታችሁ አይታችሁ ነው ቪዲዮ ልትሰሩ የምትችሉት እንጂ አንድ ሰው በፖስተው ተነስታችሁ ከዛ እናንተም ትፖስቱና ቀጥታ ላይ ብትሆነ መሰጣላችሁ። ሰረቃት እኮ ወሰደባት እኮ ምን ማለት ነው? ማገናዘብ ጭንቅላት የላችሁም ሲጀመር። ይሄ ቲክቶክ እና እንትን የሚባል ነገር አይምሯችሁን እንዳለ በቃ የሆነ ዝገት አድርጎታል። ዝጓል አይምሯችሁ። እሱ ላይ ተዘፍስፋችሁ ስለምትሉ በቃ ዛገ እንጂ አንድ ሰው በሰራው ነገር ተነስታችሁ ቪዲዮ ባልሰራችሁ ኖሮ ማለት ነው። ብስሚላ ምን አይነት ጉድ ነው ይሄ? ይሄ ምን አይነት ጉድ ነው ይሄ? ኤአይ የሰራውን ቪዲዮ ይሄን ያክል ሰርቋታል። እንዴት ነው ቆይ እንዴት አሰባችሁ ሲጀመር? ምክንያቱም ያለው አሜሪካን ሀገር ነው። ይሄን ያክል ብር ሰርቆ ቤት ይሄዳል። አነፍንፎ እኮ ነው የሚይዘው ህግ። እንዲሁ የኛ ሀገር ቢሆን እንደው ሊያዝም ላይያዝም ይችላል። የሆነ ነገር ውስጥ ይገባል ወይ ቢያዝም ደግሞ በጣም ቆይቶ የሆነ ነገር ካረገ በኋላ ነው ሊያዝ የሚችለው ማለት ነው። እንዴት ብታገናዝቡት ነው? ይሄን ያክል ብር ሰርቆ ጠፋ ተብሎ አንደኛዋ ቪዲዮ ሰራ አንደኛዋ ቪዲዮ ሰራ። በጣም እኮ ነው ቫይራል የወጣው። በጣም የሰው ህይወት ለማበላሸት አትቸኩሉ። ወላሂ የሰው ህይወት ለማበላሸት አትቸኩሉ። ማገናዘብ የሚባል ነገር አለ። መጀመሪያ አስቡ። የሆነ ነገር ከመስራታችሁ በፊት ማሰብ የሚባል ነገር አለ። የሰው ልጅ ከእንስሳ የሚለየው በማሰብ ነው፣ በማገናዘብ ነው አይደል? ያም ተነስቶ ያዘነ ይመስል አይዞሽ ትልቅ ምንድን ነው ይሄው እኮ ነው ያላቻ ገብቻ እሷ ትልቅ ሰው ስለሆነች ነው እሱ ወጣት ስለሆነ ሰርቆባት ጠፋ። ኧረ እባክሽ ወይ እባክህ ጅልጥ፣ አንተ ነህ ጅልጥ ወይ አንቺ ነሽ ጅልጥ ማለት ነው። የማይረባ ነገር አንድ ሰው ቪዲዮ ሰራ ብላችሁ ትልቁም ትንሹም እያነሳ በዛ እንትን መስራት፣ አንድ ሰው በሰራው በአንድ ሰው መመራት፣ ይህ የበግ ነገር። ብስሚላ ጭንቅላታችሁን አስቡት። የሰው ህይወትን አታበላሹ። ወላሂ የሰው ህይወት አታበላሹ። ከመስራታችሁ በፊት ማገናዘብ የሚባል ነገር አለ እንዴ! እስካሁን ኤአይ እኔ ወላሂ ላይቭ ላይ ማለት ነው ውሸት እንደሆነ አውቄ ነበር። ወዲያውኑ የተሰራ ቀን ማግስት አውቄ ነበር። ለምን ታውቃላችሁ? እነሱ የሚለያዩ ሰዎች አይደሉም። በቃ ውሸትና እውነት ለይታችሁ ማወቅ አለባችሁ። አሁን እኮ ቴክኖሎጂ ሰልጥኗል እኮ። የሰው ውሸት እንዴት ነው ሪከርድ እንደሚደረግ አታውቁም? ልክ ቦይስ በኢሞ በቴሌግራም ልክ እኛ እንደምናወራው የዛን የሆነ የታዋቂ ሰው ሪከርድ በኤአይ ይሰራና እንደዚህ ብሎ ሪከርድ ይደረጋል። ብዙ ፎቶቻችን ራሱ የሚታለላሉ በዚህ ምክንያት ማለት ነው። እንደዚህ አዋጭ እንደዚህ ለካሌ ምናምን ይባላል። ከዛ በዛ ምክንያት እንደዚህ የሚታለሉ አሉ። አሁን ቴክኖሎጂ ሰልጥኗል። አብራችሁ ከቴክኖሎጂ ጋር ነው መሄድ ያለባችሁ። ዝም ብላችሁ ኋላ ቀር አስተሳሰብ ዝም ብላችሁ እንደ ከብት እንደ በግ አትመሩ። የሰው ህይወት አታበላሹ። ከመስራታችሁ በፊት ማገናዘብ አስቡ።
ብስሚላ ምኑን አስባችሁት ነው አሁን? እስኪ ይሄን ያክል በሰርቆ ይሄን ያክል ብር ህይወቷ ጠፋ፣ ይዞባት ጠፋ። ይሄ የሆነ ምን አይነት ምንም እኔ አስቤው ምንም ያልመጣልኝ ነገር ቢሆን ይሆናል። እኔ ተከራክሬያለሁ ከሰው ጋር ማለት ነው። ወላሂ ተከራክሬያለሁ። ውሸት እንደሆነ አውቄ ውሸት ነው በጭራሽ ሊሆን አይችልም ብዬ ተከራክሬያለሁ። ወላሂ ነው የምላቸው እንዳላረገው እንዳልተጣሉ ማለት ነው። እኔ አላቅም እንግዲህ ሶሻል ሚዲያ እንደናንተ ተጠቃሚ ነኝ፣ ግን እንዳልሆነ አውቄያለሁ እንጂ በጣም ነው የሚከብደው። እንደዚህ አይነት ነገር አታርጉ። ወላሂ የሰው ህይወት አታበላሹ። በእንደዚህ አይነት መፈመስ ዝግጥ ያለ መፈመስ ቢቀር ይሻላል። ሲላል ሮዚ እንኳን ደስ አለሽ። ሰው ዝም ብሎ ነው የሚያወራው ማለት ነው። ይኸው አለን፣ ይኸው እንንቀሳቀሳለን። ሜክረጂ ይኸው እንኳን ደስ አለሽ ሮዚ። በጣም ደስ ይላል። አዝነን ነበር። እንኳን ደህና ኧረ ሮዚ እንኳን ደስ አለሽ። ከድሬ አፉ በለን እባክህ፣ ብዙ ተወራ እባክህ። አፉ ብያለሁ መስሎኝ። ሄሎ